ሰላም በመላው ዓለም የምትገኙ የዩቲዩብ ቤተሰቦቼ እንዴት ናችሁ? ቤዛ ማዕድ የሚለውን የዩቲዩብ ቻናል ሁላችሁም ሰብስክራይብ አድርጉ። ለዛሬ ደግሞ ይዤላችሁ የመጣሁት የገንፎ አሰራር ነው። ወደ ዝግጅቱ እናልፋለን። መልካም ቆይታ ከቤዛ ማዕድ ጋር። ለገንፎ የሚያስፈልገን ነገሮች እንግዲህ የገንፎ ያስፈልገናል። ቅቤ፣ ለጋ ቅቤ ቢሆን ጥሩ ነው። ከዛ በርበሬ ነው የሚያስፈልገን። ሌላ ምንም የሚያስፈልገን ነገር የለም። ለሚበቃው ያህል ሰው ውሃ እንጥዳለን። ውሃውን ከጣድን በኋላ በቂጨው ካረግን በኋላ ውሃው እንዲፈላ እናደርጋለን። ውሃው ያው ለሰዎች ለምናዘጋጀው ገንፎ ለሚበቃው ሰው መጠን በሚሆን ውሃን እንጥዳለን ማለት ነው። በምስሉ ላይ እንደምታዩት ሲፈላ ከዛ ውሃችንን እንቀንሰዋለን። ሁሉንም ውሃ እንጠቀምበትም የጣድ ነው ማለት ነው። ከዛ ትንሽዬ ቅቤ እናረግበታለን ውሃው ላይ። ያ የሚሆነው ገንፎ እንዳይያያዝብንና እንዳይጣበቅብን ይረዳዋል ማለት ነው። ከዛ የገንፎ እህላችንን ቀስ በቀስ ወደ ውሃው እንጨምራለን ማለት ነው፣ ወደ ድስታችን እና በምስሉ እንደምታዩት በደንብ አድርገን እንልገዋለን። መላጉ ነው ዋናው የገንፎ ጣዕሙን የሚያመጣው መላጉ ነው እና በደንብ አድርገን እንልገዋለን ማለት ነው። ከዛም በደንብ ከላግነው በኋላ ትንሽዬ ውሃ እያደረግን በምስሉ ላይ እንደምታዩት እየተንተከተከ እየገለበጥ ነው። ይህንን ለ3 ጊዜ ነው የምናደርገው፣ ውሃው ነጭ እስከሚሆን ማለት ነው። የውሃ ከለር አይነት እስከሚያመጣ ድረስ። የውሃ ከለር ድረስ ካላመጣ ገንፎ አልበሰልም ማለት ነው። ስለዚህ ምስሉ ላይ እንደምታዩት አይነት ውሃ ማምጣት አለበት። ስለዚህ በደንብ እየላግነው ውሃ እየጨመረን ትንሽ እየጣድነው ይሄንን እየደጋገምን ውሃው ነጭ እስከሚሆን ድረስ እና በተለይ ደግሞ በደንብ የምታረጉት ነገር ቢኖር ለገንፎ መላግ ነው በቃ። እና በደንብ መላግ አለባችሁ ገንፎ ጣዕም እንዲኖረው ማለት ነው። እና በዚህ መልኩ ገንፏችንን እያዘጋጀን እንትን እንላለን ማለት ነው፣ እንቀጥላለን። መብሰሉን ልክ ስናውቅ ሳህን እናዘጋጃለን። ሳህናችን ላይ ከስሩ እንዳይዝብን ትንሽዬ ቅቤ ጠብ እናደርግበታለን። ከዛ በምስሉ ላይ እንደምታዩት ገንፎውን ሳህኑ ላይ ከገለበጥን በኋላ ቅርጽ እንዲይዝልን በእጃችን እናንቀሳቀሰዋለን። ልክ ያ ካልነው በኋላ ካስተካከልነው በኋላ ገንፏችንን በማንኪያ ማንኪያችን ላይ ቅቤ የምናደርገው እንዲላቀቅ ነው። ሊንትሩ ገንፎ ከማንኪያው ከድስቱ ላይም ሆነ ከማማሰያው ላይ እንዲላቀቅ ማንኪያችንን ቅቤ እናስነካዋለን። ከዛ እንደዛ አድርገን ካደረግን በኋላ በማንኪያው አስተካክለን ጉድጓዱን እንሰራለታለን ማለት ነው። ከዛ ለገንፎ የሚበቃን ቅቤና በርበሬ እናደርግበታለን። ከዛ መብላት ነው እንግዲህ። ላይን ራሱ አያምርም? ስታዩት በጣም ያምራላ። ይሄንን በወተት እንዲሁም በእርጎ፣ አንዳንድ ሰው ደግሞ በሻይ መብላት የሚወዳለ በሻይ እያደረጋችሁ ይህን ሳምንት ደግሞ እችን ገንፎ እየበላችሁ ደግሞ ጠብቁኝ። የተወደዳችሁን የተከበራችሁ የቤዛ ማዕድ የዩቲዩብ ቻናል ተከታታዮች ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ሳምንት እስከምንገናኝ እስከ ሳምንት መልካም ሳምንት ይሁንላችሁ። ቤዛ ማዕድ ይለያል።